ሰላም እንዴት ናችሁ? የዩቲዩብ ተከታታዮች ሰብስክራይብ በማድረግ ጀምሩ። 9 ሰብስክራይበር ደርሻለሁ። አመሰግናለሁ። ዛሬ የምናወራው ስለ ማርኬቲንግ ነው። የመጨረሻ ክፍል ብዬ ነው ያሰብኩት። ማርኬቲንግ ላይ ምን አለ? እንደ ድርጅት የሚሰሩ ማርኬቲንግ ዲፓርትመንት ያላቸው ማርኬቲንግ ዲፓርትመንትን እንዴት መጠቀም አለባቸው የሚለውን እናያለን ማለት ነው። ማርኬቲንግ ዲፓርትመንት የሚባል አላቸው ድርጅቶች። ብዙ ዲፓርትመንት አላቸው። ማርኬቲንግ የሚባልም አላቸው። የማርኬቲንግ ዲፓርትመንት መስራት ያለበት ይሰራል ተብሎም የሚጠበቀው ከድርጅት አንጻር ብዙ ስራዎች አሉ። ለምሳሌ አንድ ማርኬቲንግ ዲፓርትመንት ውስጥ ያለ አንድ ሰራተኛ የድርጅቱን እያንዳንዱን ዲቴል ፕሮዳክት በደንብ ማወቅ አለበት። ድርጅቱ የሚያቀርበው ሰርቪስ ከሆነ ምን አይነት ሰርቪስ ነው የሚያቀርበው? ሰርቪሱስ ምን ጥቅም አለው? ምን አገልግሎት አለው? ያንን ሰርቪስ ለውጭ ተጠቃሚ ስናቀርበው እኛ ድርጅታችን የሚሰጠው ሰርቪስ ብለን ስንናገር ሰዎችን ኮንቪንስ ማድረግ የሚችል ማርኬቲንግ ዲፓርትመንት ውስጥ መስራት አለበት። ፕሮዳክቱን ካወቀ፣ ሰርቪሱን ካወቀ ሰዎችን የማሳመን አቅሙን ቼክ ማድረግ ነው ያለበት። ማርኬቲንግ ዲፓርትመንት ውስጥ ሰው ከመቀጠሩ በፊት ማርኬቲንግ ዲፓርትመንት ውስጥ ኮሚኒኬሽን ስኪል፣ ሰዎችን የማሳመን ስኪል፣ ነገሮችን የመረዳት ስኪል እና ኢንፎርሜሽን የመሰብሰብ እውቀት ሊኖረው ይገባል። የእኔ ድርጅት ከሌላው ድርጅት እንደዚህ ምን አይነት ልዩነት አለን? እነሱ ምንድነው የሚያቀርቡት? እኛ ምንድነው ያነሰን? እነሱ ከስተመር እንዴት አገኙ? እኛ ከስተመር እንዴት አጣን? እያለ ኮምፔር እያደረገ የእኛን ድርጅት ከተወዳዳሪ ድርጅቶች ጋር ለማስኬድ የሚታገል መሆን አለበት። ያንን ሲያደርግ ሪሰርች የሚሰራ ማርኬት ዞር ብሎ የሚያይ ፕሮዳክት ከኛ ጋር ተመሳሳይ ፕሮዳክት ከሆነ ያላቸው፣ ለምሳሌ ሪል ስቴት ካምፓኒ ከሆነ ድርጅቱ ማርኬቲንግ ዲፓርትመንት ካለው ያ ሪል ስቴት ካምፓኒ ከሱ የተሻለ ሪል ስቴት ካምፓኒ ምን እያደረገ እንደሆነ ሪሰርች ይሰራል። ሪሰርች ከሰራ በኋላ በሱ በተመሳሳይ ሂደት መሄድ ይችላል። ከሱ ደግሞ አስበልጦ እሰራለሁ ብሎ ማሰብ፣ ከዛስ አዲስ አይዲያዎችን ክሬት እያደረገ እንዴት ፕሮሞት ማድረግ እንዳለበት፣ የድርጅቱን ፕሮዳክት የድርጅቱን ሰርቪስ እንዴት ነው ፕሮሞት የሚያደርገው፣ ለማን ነው ፕሮሞት የሚያደርገው፣ ማንን ነው ሜንሽን ማድረግ ያለበት ከመስራቱ በፊት። ያንን ኮምፒት አድርጎ ማርኬቱ ላይ ኮምፒት አድርጎ ድርጅቱን እንዲታወቅ ማድረግ አለበት። ማርኬቲንግ ዲፓርትመንት ውስጥ የሚሰራ ሰው፣ አንድ ማርኬቲንግ ዲፓርትመንት ውስጥ ተቀጥሮ እየሰራ ያለ ሰው እነዚህን ግዴታ ማወቅ አለበት። ሪሰርች ማድረግ መቻል አለበት። ዌብሳይት አንጻር ለምሳሌ የኛ ዌብሳይት ከሌላው ዌብሳይት አንጻር እንዴት ነው? ሰርች ኢንጂን ኦፕቲማይዜሽናችን እንዴት ነው? አሁን አንድ ከውጭ ሀገር የሚመጣ ሰው ቤስት ሪል ስቴት ካምፓኒ ብሎ ሰርች ሲያደርግ፣ ኢን ኢትዮጵያ ብሎ ሰርች ሲያደርግ የኛ ስንተኛ ላይ ነው የሚወጣለት? ቤስት ቶፕ 5 ቤስት ቶፕ 3 ብሎ ከጻፈ እዛ ውስጥ መግባት ችለናል ወይ? ያንን ሪሰርች ከሰራ በኋላ ሰርች ኢንጂን ኦፕቲማይዜሽኑ ሃይ በጣም ስትሮንግ ሆኖ ከ1 እስከ 5 ውስጥ ከ1 እስከ 3 ውስጥ አለ ወይ የኔ ድርጅት የሚለው ላይ መጀመሪያ መስራት። ምክንያቱም ፎሬነር ሲመጣ መጀመሪያ የሚያደርገው ሪል ስቴትም ከፈለገ ኮንስትራክሽንም ከፈለገ ቢዝነስ ለመጀመር ከፈለገ ለማማከርም ኮንሰልታንቶችን ከፈለገ ቤስት ኢትዮጵያን ቶፕ 5 ኮንሰልታንት፣ ቶፕ 5 ኮንስትራክሽን፣ ቶፕ 5 ሪል ስቴት ብሎ ነው ሰርች የሚያደርገው። ከዛ ውስጥ የመጣለትን መጀመሪያ የሚሞክረው የመጀመሪያው ወይ ከ3 ወደ ላይ ይሄዳል ወይ ከ1 ወደ ታች ይሄዳል። ኮምፔር የሚያደርገው ክፍያቸውን ነው። ኮምፔር የሚያደርገው የሚሰጡትን ሰርቪስ ነው። ያንን ካጣራ በኋላ ከ1 እስከ 3 ውስጥ ከሌለ ወደዛ መሄድ አያስፈልገውም። ቤስት ብሎ ከጻፋቸው ውስጥ ካለ እነሱ ጋር ነው የሚሄደው። የእኛ ድርጅትስ ማርኬቲንግ ዲፓርትመንት CLZ ላይ እየሰራ ነው። ሰርች ኢንጂን ኦፕቲማይዜሽኑ ላይ እየሰራ ነው። የድርጅቱን ፕሮፋይል በደንብ ዌብሳይት ላይ ገብቷል። በደንብ ሰርች ኢንጂን ኦፕቲማይዜሽን ምን እንደሆነ ተረድቶት አፕላይ እያደረገ ነው። ስለዚህ አንድ ሊያውቅ የሚገባው ይሄንን ነው። ሁለተኛ ከሱ ጋር ተመሳሳይ ሰርቪስ ወይ ተመሳሳይ ፕሮዳክት ያላቸው ድርጅቶችን ማሰስ። ምንድነው የሚሰጡት አገልግሎት? ምን አይነት ከስተመር ሰርቪስ ሃንድሊንግ አላቸው? ምን አይነት ሰራተኛ አላቸው? ምን አይነት ቢዝነስ አይዲያ እያራመዱ ነው፣ እየሰሩ ነው ያሉት? እኔስ ምን ክሬት ላድርግ? ለምሳሌ እነሱ ሌላ ሰርቪስ የሚሰጥ ድርጅት ከእኛም ሰርቪስ ሰጪ ድርጅት ከሆነ ከነሱ በተለየ መንገድ ሰርቪስ ፕሮቫይደር ሆነን እንዴት የነሱን ማርኬት ወደኛ መውሰድ እንችላለን? ያንን እየዞረ ማጥናት መቻል አለብን። ማርኬቲንግ ዲፓርትመንት ማለት ድርጅቱን የሚያንቀሳቅስ ነው። ድርጅቱን ከፍ የሚያደርግ ነው። የተሻለ አይዲያዎችን እያመጣ የተለያዩ አይዲያዎችን፣ ሀሳቦችን ይሄን ብንሞክር ይሄ ድርጅት ይሄን ይሰራል፣ ግን በዚህ መንገድ አላየውም፣ እኛ በዚህ መንገድ ብንሰራ የተሻለ አድርገን ስለምንሰራ ከስተመር እናገኛለን፣ ገዢ እናገኛለን ብሎ መስራት አለበት። ማርኬቲንግ ማለት ፕሮሞሽን መስራት አለበት። በቲክቶክ
በኢንስታግራም እያንዳንዱን ለምሳሌ ኮንስትራክሽን ከሆነ ከመሰረት ጀምሮ አድጎ ትልቅ ደረጃ ደርሶ ኦፊስ ሆኖ ወይ መኖሪያ ቤት ሆኖ ያንን ቪዲዮ ጽድት ያለ ስራ የተሰራበትን ሰብስቦ አስቀምጦ ዌብሳይት ላይ ማስቀመጥ፣ ያ ነው ዌብሳይታችንን ከፍ የሚያደርግልን። በፕሮፋይል ደረጃ ማስቀመጥ። ሌሎች እንዴት ነው የድርጅቱን ፕሮፋይል የሚይዙት? በመጽሔት አትመውት ነው? እንግዳ ሲመጣ ፊት ለፊት አስቀምጠውለት ነው ፕሮቫይድ የሚያደርጉት? በየድርጅቱ እየዞሩ እኛ እንደዚህ አይነት አገልግሎት እንሰጣለን እያሉ ነው። ምን እያሉ ነው? ማርኬቲንግ ዲፓርትመንት ፕሮሞሽን የሚሰራው ማስታወቂያዎችን የሚሰራው። ስለዚህ አንድ ድርጅት ማርኬቲንግ ዲፓርትመንቱ ውስጥ ያለ ሰራተኛ ሊኖረው የሚገቡት ዋና ዋና ስኪሎች ክሬቲቭ ማይንድ መሆን አለበት። ነገሮችን ከአንግል አይቶ መወሰን የሚችል መሆን አለበት እና ክሬቲቭ ማድረግ መቻል አለበት። ለምሳሌ ብዙ ሆቴሎች ላይ ምን አለ? ቁርስ ያዘጋጃሉ። ቁርስ ፍሪ ቁርስ አላቸው፣ አንዳንዶቹ የላቸውም። ስለዚህ የተለያየ አንዱ ሆቴል ከአንዱ ሆቴል የሚለያይበትን ብዙ ነገሮችን ክሬት ያደርጋል ማርኬቲንግ ዲፓርትመንት ውስጥ የሚሰራ ሰው ነው። ስለዚህ አንድ ሰው ማርኬቲንግ ላይ ሲሰራ ድርጅቱን አዲስ ነገር እየፈጠረ ይሄን ሞክር ሪሰርች ሰርቶ ነው ሞክር ማለት ያለበት። ሪሰርች ሰርቶ ለዚህ ነው ኮሚኒኬሽን ስኪል ላይ በጣም ጠንካራና ስትሮንግ የሆነ ማርኬቲንግ ዲፓርትመንት ካለ አውትሳይድ ሪሰርች የሰራውን ኢንሳይድ መጥቶ የድርጅቱን ባለቤት ወይም ድርጅቱ ላይ ማኔጅመንት ላይ የተመደቡትን ሰዎች በሪሰርቹ መሰረት ኮንቪንስ ማድረግ አለበት፣ ማሳመን አለበት። ዝም ብሎ ሌላኛው ሰርቪስ ፕሮቫይደር ድርጅት እንደዚህ አይነት ሰርቪስ ይሰጣሉ እኛ እንደዚህ ለምን አንሰጥም ሳይሆን ዲቴል ዝርዝር አድርጎ እነሱ እንዲህ ስለሚሰጡ ያገኙት ይሄን ነገር ነው። ስለዚህ እኛ ይሄን ጨምረንበት ብንሰራና ፕሮሞት ብናደርገው ራሳችን ብናስተዋወቅ እሱ ጋር ያሉ ከስተመሮች አዲሽናል ነገር ስላገኙ ወደኛ ሊመጡ ይችላሉ። ትንትን አድርጎ ማስረዳትና ማሳመን ካልቻለ ስቲል ማርኬቲንግ ዲፓርትመንት ውስጥ የማርኬቲንግ ሰራተኛ አይደለም። ክሬቲቭ ማይንድ እና የማሳመን ችሎታ ሊኖረው ይገባል ማለት ነው። ስለዚህ በየመስሪያ ቤታችሁ ያሉ ማርኬቲንግ ዲፓርትመንት ላይ የሚሰሩ ሰዎች ክሬቲቭ ናቸው። አዳዲስ ሀሳቦችን ያመጣሉ። ይሄንን ሞክር ይላሉ። ድርጅቱ ይሄን ቢጀምር ይላሉ። ፊውቸር ያለው ነገር ይሄን ብሰራ ይላሉ። ሀሳቦችን ይለዋወጣሉ፣ ያመጣሉ፣ ሪሰርች ያደርጋሉ፣ ፕሮሞሽን ይሰራሉ። አንድ ድርጅት ይሄንን ማወቅ መገምገም አለበት ማለት ነው። ስለዚህ ለዛሬ የነበረን ቪዲዮ ይሄን ይመስላል በማርኬቲንግ ዙሪያ። ቀጣይ በሌላ ርዕስ እስከምንገናኝ መልካም ጊዜ። ሰብስክራይብ እያደረጋችሁ ቻናሉን ለማሳደግ ሞክር። አመሰግናለሁ።